ያ መቀየር የሚፈልግ ማደግ የሚያስደስተው። እሺ አግብቶ ይፈታ ቢሆን ችግር አለው? ደስ ይለኛል። ማችን ነው። በጣም ጥሩ። አዎ ሰው ቢጤውን እኮ ነው የሚወደው። እሺ ልጆች ቢኖሩትስ? ልጆች ቢኖሩ ደስ ይለኛል። በጣም ጥሩ። አግብቶ ይፈታ ልጆች ያሉት እና አቡዬ በጣም ይቅርታ አንድ ልጨምር። ትልቁ መስፈርቴ በእምነቱ ጠንካራ የሆነ ቤተሰቡን በጣም አስመሳይ ሳይሆን ከልቡ የሚወድ ከልቡ የሚያከብር። የማንም ቤተሰብ የራሱ ነው ወይስ ያንቺ? የራሱን ሲያከብር ያንቺን ያከብራል። ኖርም የእሱን ቤተሰብ ከልቡ ወዳጅ ከልጅ በቃ ከሆዱ ከአንጀቱ የምወዳቸው ራሱን አሳልፎ የሚሰጥ ለቤተሰቡ ንጹህ ፍቅር ያለው የራሱን ቤተሰብ ማይወዳለ አስመሳዮች አሉ። አቡዬቴ አይባልም። ትክክል። አይ መነጻነት አለሽ ነገር የፈለግሽው ቤተሰቡን ከአንጀቱ የሚወድ በእምነቱ ጠንካራ የሆነ። አንቺ አግብተሽ ፈተሻል? ልጆች አሉሽ አይደል? 2 ልጆች መንታ ልጆች አሉኝ። 6 ዓመታቸው ኬጂ ተማሪ ነው። ጎበዝ። እሺ ስለዚህ ብዙ ጊዜ አግብታ የፈታች ሴት ልጆች ያላት ሴት የበሰለች ናት፣ ህይወት ያስተማራት ናት፣ ካለፈው ትዳሯ የተማረች ናት። እና አግብታ የፈታችን ሴት የሚያገኝ ወንድ በጣም የታደለ ነው። ምክንያቱም ኦልሬዲ ካለፈው ትዳሯ ትምህርት ወስዳለች፣ ተምራለች፣ በስላለች። ገባሽ? ስለዚህ በራሱ በህይወቱ የተማረ ሰው ደግሞ የበሰለ ነው። ልክ እንደ ወርቅ በእሳት ተፈትኖ እንደሚያብረቀርቀው ሁሉ በህይወቱ ተቸግሮ ተፈትኖ ያለፈ ሰው በጣም ወርቅ ነው በቃ። እና አንቺን ያገኘ እድለኛ ነው። ኮድሽ 01 ነው። የለምለምን መስፈርት ልመዝግብና ያንቺን ኮድ የሚጽፍ ሰው አስገባለሁ። እሺ ጋይስ፣ ግን መዘፈን አንከፍትም ኮፒራይት እንዳያረግብኝ ዩቲዩብ። እሺ ጋይስ፣ ሰላም ለምለም፣ እንኳን ደህና መጣሽ። ቆንጆ ያልሆነ ቆንጆ ያልሆነ ያልሽው ጥሩ ነው። በሰልፍ ነው የሚመጡት እኮ እና ጥሩ ነው። ተገላገለች። እማዬ ትሙት ብልህ የሆነች ሴት፣ ብልጥ የሆነች ሴት በእድሜ ይገፋ ቆንጆ ያልሆነ ወንድ ነው የምታገባው። እሺ ወጣት ቆንጆ ሸበላ አግብተሽ ከምትቃጠይ ከዛችም ጋር ያቺም ስታመር ስትለው ከዚችም ጋር ሲማልል ከዛችም ጋር ሲማልል ትዳርሽ ውጥንቅጡ የወጣ ጭቅጭቅ የሞላበት ትዳር ከምትኖሪና ሰላም ያለው ህይወት ከምትኖሪ የቱ ይሻልሻል? አደ እንዴ ሰው ልጅ ሰላም እኮ ነው የሚፈልገው። መልኩ ተበጥብጣ አንቺ መልኩ ምን ያደርግልሻል? አትበይው ቸኮሌት አደልሱ ምንድን ነው? ሰላማዊ ህይወት ነው እኮ የሰው ልጅ የሚፈልግ። ሴት ልጅ ደግሞ የሚያምርባት ሰላማዊ ህይወት ከጭቅጭቅ የጸዳ ህይወት ስትኖር ነው። ሴት ልጅ እድሜዋ የሚረዝመው ጤነኛ የምትሆነው ከጭቅጭቅ የጸዳ ህይወት ስትኖር ነው። እሺ ለምለም እንኳን ደህና መጣሽ እህቴ። ሚውት ነሽማ። እንኳን ደህና ቆየሽ። ሰላም ነው? አይሰማሽም? አለን ማሪ አለን። አልሰማሽኝም ስመልስ። እንዴት ነሽ? አለሁልሽ። እሺ ማሪ፣ መስፈርታችን የሚጀምረው ከሃይማኖት ነው። የምን እምነት ተከታይ ይሁን? ኦኬ ክርስቲያን። ክርስቲያን ማለት ኦርቶዶክስ? አይ ክርስቲያን ማለት ያው ካቶሊክ ማለት ነው። በቀደም ደግሞ አንድ ሰው ክርስቲያን ማለት ብዙ ሃይማኖቶች ነው፣ ኦርቶዶክስም ክርስቲያን ነው፣ ፕሮቴስታንትም ካቶሊክም ምናምን ሲሉኝ ስለነበረ ነው ካቶሊክ። ስለዚህ ካቶሊክ ብዬ ልጻፍ፣ ክርስቲያን ሳይሆን ካቶሊክ። ክርስቲያን ሁሉንም የሚያጠቃልል ስለሆነ ነው። ስለዚህ ካቶሊክ ነው የምለው። ኦኬ ለምሳሌ ክርስቲያን ብዬ ከጻፍኩኝ ፕሮቴስታንትን ቢመጣ ትቀበያለሽ? ስለዚህ ካቶሊክ ማለት አለብሽ። እሺ እድሜው ከ35 እስከ 40 እስከ 40 እንደዚህ። አሁን የሚፈለጉት ወንዶች በአብዛኛው ከ35 እስከ 40 የሆኑ ናቸው። ኦልሬዲ ሁሉ ነገር አይተዋል፣ ጨፍረው ዘለው ጠግበዋል። አሁን ብር ማሳደድ ላይ ናቸው። በቃ ሰርተው መለወጥ ላይ፣ ትዳር ይዞ ልጆች መውለድ ላይ ናቸው። ገባችሁ? እንጂ 20 በ27 26 ምናምን የምትሉ ሰዎች
ገና ነው አልጨረሰም፣ እየዘለለ ነው እናቴ። አቡዬ የበሰለ ነው የሚሻለው። ሰላማዊ ህይወት ሰላማዊ ትዳር ለመኖር የበሰለ ወንድ ነው። ኃላፊነትም የሚሰማው ወንድ ልጅ እድሜው እየጨመረ በሄደ ቁጥር ነው። እንደ ሴት ቶሎ አይበስልም ወንድ ልጅ ገባሽ? ሴት ናት ቶሎ የምትበስለው፣ ቶሎ ኃላፊነት የሚሰማት። ልክ ነሽ። የት ሀገር የሚኖር? ኦልሬዲ እኔ ያለሁት ዱባይ ነው። ዱባይ ማለት ከዱባይ አልፈልግም፣ ከኢትዮጵያም አልፈልግም። ከዱባይ የተሻለ ህይወት፣ የተሻለ ላይፍ፣ የተሻለ ትዳር ለመኖር እንግዲህ ወጣ ብዬ አላማው ስላለኝ፣ ስለዚህ ከአውሮፓ ወይም አሜሪካ ልበል። አውሮፓ አሜሪካ ምናምን አውሮፓ እሺ ያንቺን መስፈርት የሚያሟላ ሰው መጥቶ ለምንድን ነው አውሮፓ ወይም አሜሪካ ትዳር የፈለግሽው ብሎ ቢጠይቅሽ ምንድን ነው አጥጋቢ መልስ የምትመልሽለት? እንዲያምንሽ ማለት ነው። እሱ ልቡ ተጠራጠረ። ካመጣኋት በኋላ ብትከዳኝስ? እኔ አግብቼ ከወሰድኳት በኋላ አውሮፓ ወይም አሜሪካ ትታኝ ወደ ሌላ ወንድ ብትሄድስ ብትከዳኝስ ብሎ ለሚያስብ ወንድ መልስሽ ምንድን ነው? ለምን ከአሜሪካ ወይም ከአውሮፓ መረጥሽ ብሎ ቢጠይቅሽ ምን ትመልሽለታል? ማለት ያው አሁን ላይ ኢትዮጵያ የመሄድም ሀሳብ የለኝም። እንደገና ዱባይም ትዳር መስርቶ የመኖር አላማ የለኝም እና ይሄን ደግሞ እኔም ልቤ አምኜበት እሱም ልቡ አምኖ ከገባ ደግሞ እንደዚህ አይነት ጥርጣሬ አይኖረንም። አውኩ ልቤ እንዲያምን በቂ መልስ ፈልጋለሁ ቢልሽ ለምንድን ነው አውሮፓ አሜሪካ ትዳር ለምን ከኢትዮጵያ አላልሽም? ለምን እዛው ከምትኖሪበት ከዱባይ አልመረጥሽም? ለምን ከአውሮፓ ከአሜሪካ መረጥሽ? ሳራዬ ቴንክ ዩ ሶ ማች ማይ ላቭ ብሎ ቢጠይቅሽ ምን ትመልሽለታለሽ ነው ጥያቄ። ያው እንግዲህ ዱባይ ላይ ትዳር ከተፈለገ እኮ ትዳር ይኖራል። ግን ያው እኔ አላማው የለኝም ገባሽ? እና ግን ያው ራቅ ብሎ የመኖር ፍላጎትም ስላለኝ ነው የተሻለ ሰው ከተገኘ ጥሩ። ስለዚህ የተሻለ ህይወት ስለምፈልግ ነው አይደል መልስሽ? ቢጠይቅሽ እኔ የተሻለ ከዱባይ የተሻለ ህይወት ከኢትዮጵያ የተሻለ ህይወት አውሮፓ አሜሪካ አለ ብዬ ስለማምን ወደዛ የተሻለ ህይወት ፈልጌ ነው። ቴንክ ዩ ሳራዬ። የተሻለ ህይወት ከሰጠሁሽ በኋላ ጥለሽኝ ብትሄጂስ ብሎ ቢጠይቅሽ ምንድን ነው መልስሽ? ኦ ማይ ጋድ ደቡ ይሄማ መቼም አይታሰብም። ያ አይ ቲንክ እስከ ተመቻኸኝ ድረስ አብሬክ መኖር እችላለሁ ብለሽ መመለስ ትችያለሽ። ደስተኛ ሁለታችን አቡዬ ሁለታችን ተነጋግረን የገባንበት ነው ገባሽ? እንዴት ሲጀመር እንደዚህ አይነት ነገር አይደረግም። እንጃ። ኦኬ ጥሩ። እሺ መልኩስ? ጸይም፣ ቀይ፣ ጥቁር? እኔ እንግዲህ ጸይም ነኝ። ጸይም ወይስ ቀይ? ምርጫሽ ምንድን ነው? የምትወጂው የምትደነግጪለት ወንድ ጸይም፣ ጥቁር፣ ቀይ? በመልክ አላምንም። የት ምንም ይሁን በመልክ አላምንም። ብቻ ግን ጸይም ይሁን ሁሉ ባይዘው የእስከዛሬው መስፈርት ባነብላችሁ እንዳለ የሴቶቹ መስፈርት ጸይም ወንድ ነው። የወንዶቹ ደግሞ ጸይም ወይም ቀይ ነው። ያ እሺ ኦኬ። ቁመቱስ አጭር፣ ረጅም፣ መካከለኛ? አይ መካከለኛ ቢሆን ችግር የለም። ስራ ቢኖረውም ባይኖረውም ትቀበይዋለሽ? መቼም አይታሰቡም። የሌለ ወንድ መቼም አታስቢውም በፍጹም በጭራሽ። እሺ አግብቶ የፈታ ቢሆን ችግር አለ? ችግር የለውም። ግን እኔ አላገባውኝም። ልጅ ቢኖረው ችግር አለ? አቡዬ እኔ ልጅ በጣም ነው የምወደው። ባይኖረው ነው የሚሻለው። ወስኝ፣ አቋም ይኖርሽ፣ ቆፍጠን ብለሽ ወስኝ። ይሄ ትዳር ነው አቡዬ ማለት ያው ባይኖረው ነው የሚሻለው።
እኔ ባይኖረው የሚሸብሰብ ልጅ ያለው ወንድ ሁሉን መስፈርት የሚያሟላ እንደምትፈልጊው አሜሪካ ወይም አውሮፓ የሚኖር ካቶሊክ እምነት ተከታይ የሆነ 35 እስከ 40 እድሜ ያለው ጸይም መካከለኛ ቁመት ያለው ስራ ያለው መጥቶ ግን ልጅ አለው ትቀበይዋለሽ አትቀበዩም? አቋምሽ ምንድን ነው? ልጅ እንኳን እንዳይኖር አንድ ልጅ ካለው ግን ችግር የለውም። ለዚህ ነው አየሽ ተሽለጠለጥሽ። አቋም የለሽም። አቋም ከሌለሽ አንቺ ማን ነው የሚፈልግሽ? አቋም ይኑርሽ ወይ ያለው ወይ የሌለው አስረግጠሽ ካለው አልደራደርም አልቀበልም ወይ ደግሞ ቢኖሩ ችግር የለውም ከሆነ ከመጀመሪያ አይ እንዳይኖረው ልጅስ እንዳይኖረው። አንድ ልጅ ካለው ግን ችግር የለውም። አቡካ አንድ ያለፈ ግን ከሆነ አልፈልግም። ልጅ አንድ ብቻ እሺ፣ አንድ ብቻ ብያለሁ። ልጅ ሌላ መጨመር የምትፈልጊው ነገር አለ? የለም እንግዲህ ሰውየው ሲመጣ ነገር ለምሳሌ አስረግጠሽ መናገር የምትፈልጊው ነገር የለም። በቃ በእምነቱ ካቶሊክ እምነት ተከታይ የሆነ እድሜው ከ35 እስከ 40 የሆነ አውሮፓ ወይም አሜሪካን ሀገር የሚኖር ጸይም መካከለኛ ቁመት ያለው ስራ ያለው ግድ ነው። አግብቶ የፈታም ቢሆን ችግር የለውም። ልጅ ከአንድ በላይ እንዳይኖረው ይላል። ሌላ የረሳሽው መጨመር የምትፈልጊው ምንም ነገር የለም? የለም። አይ ሰውየው ሲመጣ ካለን ጨምራለን። ኖ መስፈርትሽን አሟልቶ ጨርሶ መጥቶ ሁሉን ነገር ካሟላ እንግዲህ አሟልቻለሁ። ሌላ መስፈርት የለኝም። በቃ ስለዚህ አሁን የእንትና ተራ ነው፣ የጽሆን ተራ ነው። የጽሆን መስፈርት አነብላችሁና ኮዷን ነግራችኋለሁ። ጽሆንን ያላችሁ አንድ ቁጥር ትጽፋላችሁ። የጽሆን መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ35 እስከ 40 የሆነ የትም ሀገር የሚኖር ጸይም ቆንጆ ያልሆነ ይሰመርበት። እሺ ቆንጆ ይሆንክ እንዳትገባ። ቆንጆ ያልሆነ መካከለኛ ቁመት ያለው ስራ ወዳድ የሆነ ለስራ ሞራል ያለው ለማደግ አላማ ያለው ሰርቶ ለመለወጥ አግብቶ የፈታም ቢሆን ችግር የለው። አግብቶ የፈታ መስፈርት ችግር የለውም። ምሳሌ አግብቶ የፈታ ነው የምትፈልግ፣ ያላገባክ እንዳትመጣ። ልጆች ያሉት ለምን እሷ አግብታ ፈታለች፣ እሷ ልጆች አሏት። ስለዚህ አግብቶ የፈታ ልጆች ያሉት ነው የምትፈልገው። በእምነቱ ጠንካራ የሆነ ቤተሰቡን ከአንጀቱ የሚወድ ካለ 01 ይጻፍ። ሌትስ ጎ። ለአንድ ሰው 10 ደቂቃ ነው የምንሰጠው። 01 የጽሆን ኮድ ነው። መስፈርቷን የሚያሟላ ሰው 01 ይጻፍ። ነገሩ ስታስገቡ የወንድ ስም መሆኑንና ፎሎ 1000 መሙላቱን እናረጋግጥ። ማለት ከ500 በላይ መሆኑን። ከ500 በላይ ያልሆነ ፎሎ ቪዲዮ ማብራት አይችልም። ቪዲዮ ካላበራ ተቀባይነት አይኖረውም። ለምለም ሚውት አድርጊ፣ ይረብሻል። ያንቺ ጋር ድምፅ የማን ነው እየረብሽን ያለው? አቦ አንድ ቦታ አንድ ሰው ብቻ ነው ኢንቫይት መደረግ ይችላል። አንድ ሰው ገብቶ ካልተሳካ ይወርዳል፣ ሌላ ሰው ይገባል። አንድ ሰው ሃኒ ፋሽንን ፎሎ አድርጓት ጋይስ። ሃኒ ፋሽንን ፎሎ አድርጋችሁ 60 ሺህ ያስገቧት እና 5 አይነት ሽልማቶችን አዘጋጅታልናለች ሃኒ ፋሽን። ሀቡ 07 እና ሀቡ 08 የኔ ባካፕ አካውንቶች ናቸው። እሺ የኔ አደጋ ጊዜ የምጠቀማቸው አካውንቶች ናቸው። ዋርኒንግ ሲሰጠኝ ለሳምንት ምናምን ዋርኒንግ ሲሰጠኝ ለሳምንት ምናምን እንዳልጠፋባችሁ ሀቡ 07 እና ሀቡ 08ን ፎሎ በማድረግ እንዳያመልጣችሁ። ላይቭ ለአንድ ቀንም ቢሆን ሮማን የሄር ስታይሊስት ናት። ሄር ስታይሊስትነትን መማር የምትፈልጉ በሙሉ ፎሎ አድርጓት። ሮማንን ሄር ስታይሊስት መሆን ስለ ፀጉር መማር የምትፈልጉ በሙሉ ፕሮፌሽናል ሄር ስታይሊስት ናት። የምትገኘው በዩናይትድ አረብ ኤሚሬት ነው። ኔክስት መንዝ ጁላይ 10 ኢትዮጵያ ትሄዳለች። ከጁላይ 15 እስከ ጁላይ 21 ለ7 ቀን ስልጠና ትሰጣለች ኢትዮጵያ። ሶ እንዳያመልጣችሁ ፎሎ አድርጓት። ሞር ኢንፎርሜሽን ፎሎ እያደረጋችሁ በኢንቦክስ ጠይቋት። ቴንክ ዩ። ፋይዳ ሬስቶራንት በአቡዳቢ ፎሎ አድርጋችሁ አዝባይ ለሙሽሮች ደግሞ እንግዲህ አንቺ ቤት ለሚገቡ ሙሽሮች ፍሸናቸው ፕሮፌሽናል የሆነ ሄር ስታይላቸው ስፖንሰር ነው፣ በስፖንሰር ነው የሚፈሸኑት። ስፖንሰር ሆናናለች። ሜካፕ፣ የፀጉር ስታይላቸው ምንም አያሳስብም። ቴንክ ዩ ሶ ማች። ዌልካም። ፋይዳ ሬስቶራንትንም ፎሎ በማድረግ ጣፋጭ ምግቦችን በአቡዳቢ
ተመገቡ፣ ጋብዣችኋለሁ። በየጊዜው ደግሞ እኔ ሶስት ሰዎችን እጋብዛለሁ በነፃ አቡዳቢ የሚገኙ ሰዎችን። ኦኬ ጋብዛለሁ። እስከሚሞላ ባይጠብቁም 50 ሲገባ 3 ተሸልማለሁ። ዋው ሰምታችኋል። ሃኒ ፋሽን 50 ሺህ ስትገባ 60 ሺህ ነበር። 50 ሺህ ስትገባ 3ቱን ትሸልመናለች። 5 ጊፍት ነው ያዘጋጀችልን። ሶ ሃኒ ፋሽንን ፎሎ አድርጓት። አሁን 42 ሺህ ናት። 8 ሺህ ነው የቀረን ጋይስ። ምንድን ነው ያሳነሳት? ለምን አነሰች? ልጅ ብሎክ ቪዲዮ አብራ ወዲያው ቪዲዮ አብራ ስለው በትልቁ ያደረጋችሁት ቪዲዮ ጋብዛለሁ ብላችሁ ነው በትልቁ ያደረጋችሁት። ሌላ ጥሩ ስራ እየሰራች ነው። በርቺ። አመሰግናለሁ። ወደፊት ብዙ እናትና አባቶች እኔን ያመሰግናሉ። ባልና ሚስቶቹ እናትና አባት ሆነው ተጋብተው ሀቢባ በምትባል ልጅ ቤት ቲክቶክ ላይ ነው የተዋወቅ ነው ብለው ያወራሉ ከአመታት በኋላ። ለምን ገስት ሲገባ እንትን ያደርጋል? እሺ ቪዲዮ አብራ። ማን ነው የሚለው? ስሙ አይታየም። ጉድ አይ ጉድ የሚባል ሰው አንፈል። እንደዚህ አይነት ስም ያላቸውን ሰዎች ፕሊስ ኢንቫይት አታድርጉ። እንዲህ ትክክለኛ የሰው ስም ያልሆነ ጉድ ገለመሌ ምናምን ፕሊስ ሞዴሬተሮች፣ እሺ እዚህ ቤት እንደዚህ አይነት ሰው አናስገባም። የሰው ስም የማይጠቀም ሰው አናስገባም እዚህ ቤት። አሁን ጉድ ስም ሆኖ ነው ንጽባ ስሙና ራሱን ጉድ ብሎ ይሆናል። እንግሊዘኛውን ወደ አማርኛ አይደል? አጋጣሚ ግን በቃ ሴቶቹን እኔ ኮንፊደንሳቸውን እንዲህ አይነት እንፈልገው ብለው በቃ ለምለም የሆነ ሰዓት ላይ ስራ ያለው የሌለው ሲያት እሱማ አይታሰብም በቃ ኮስተር ብላን ያለችሽ እና የአንቺ ምልምል እንደሆኑ ተከታይ እንደሆኑ ላይ ያስታውቃሉ። በስራ ድርድር የለም። ባል መስራት አለበት ምትይዋል አይደለ? ደስ ይላል። ቴንክ ዩ። እሺ ካሊ ቪዲዮ አብራ። ኦኬ ምንድን ነው? ጨለማ ነው አይታይም። ታይቷችሁ ነበር? ስንት ናቸው? 2 ነበሩ። ቪዲዮ ያበራው ልጅ ጨለማ ነው አይታይም ነበር። ምንድን ነው ያሳቃችሁ? በማየሙት ምንድን ነው ያሳቃችሁ? ነበረ ገና እየከፈተ እጁ ነው የሚታየው። የሆነ ቆዳ ነገር ግን ይታይ ነበር እኮ የእጁ መሰለኝ ካሜራ እያስተካከለ መሰለኝ። እና ለእጁ ለምን እንዲስቃሉ? እየሳቁ ነው። እኔ አላውቅም። ጉድ ነው። ሌላ ነገር እንዳይሆን ይታየውና አካውንቴ እንዳያዘጋብኝ። እጅ አይደለም ማለች አንዷ። ኧረ ዝም በይ። እሺ ቪዲዮ አብራ ወንድሜ ዘካሪያስ። ቪዲዮ ካላበራችሁ እኮ ወዲያው የምትነቀሉት እዚህ ቤት ዝም ብላችሁ ነው እኮ የምትደክሙት። ቪዲዮ ካላበራችሁ ወዲያው ንቅል። በቃ ለፍታችሁ ለምናችሁ ደጅ ጸንታችሁ ገብታችሁ ወዲያው ስትነቀሉ አስባችሁታል? አቡዬ እኔ እንዳሪኝ። ቆይ መጀመሪያ የገቡትን 01 ነው ኮዱ 01 የጽዮን ኮድ 01 ነው። ዘካሪያስ ቆይ ሚዩት ላድርግ። ደግመህ አትገባም ቪዲዮ ስላላበራት። አንድ እድል እሰጥሃለሁ። አሁን እንደገባ ቪዲዮ ካላበራክ ሚዩት አድርጌ ነው ማወርድክ። ደግመህ ኮመንት መጻፍ እንዳትችል ማለት ነው። ቪዲዮ አብራ መጀመሪያ። እሺ ምንድን ነው? እሺ
01 ነው ኮዷ 01 ጻፉ። ልጅ ይሄ ልጅ ቅድም ገብቶ ነበር ቪዲዮ አላበራም። ስለዚህ ሚዩት ላድርገው። ደግሞ ኮመንት ማነው ልጅ ብሎክ ወለየው ገብቶ ነበር ቪዲዮ ስላላበራ። ቆይሽ አሁን ሁለተኛ እድል ተሰጥቷል። ወዲያው እንደገባ ቪዲዮ ካላበራክ ትናቀላለህ። ግድግዳ ነው የሚታየን ወንድሜ። ሰላም ነው ወይ? እሷ ቆንጆ ያልሆነ ነው የምትፈልገው። አንተ በጣም ቆንጆ ነክ። ሚዩት አብራ ወንድሜ። ረሃቡ እንደዚህ አትቤት አሳፍርኛለሽ። የምር እሷ ይኸውልህ መስፈርቷ ላይ ያለችው ቆንጆ ያልሆነ አስረግጣ ነው የተናገረችው። እና አንተ ደግሞ ቆንጆ ነክ። ቆንጆ ባላግብታ መበጥበጥ ስለማትፈልግ ልጅቷ ቆንጆ ያልሆነ ቆንጆ እባላለሁ ማለት ነው። አዎ ቆንጆ ነክ። ቆንጆ የምትፈልግ ሚስት ፈልግ። ቆንጆ የምትፈልግ ሚስት። አይ ማሬ እሱ ትፈልጋለህ። እኔም ቆንጆ አልፈልግም። ባይዘው እድሜው አግብቶ ፈቷል። እድሜው ልጅ ነህ። ትልቁ ነገር እድሜው ስንት ነው? ከ35 እስከ 40 ነው እሷ የምትፈልገው። እድሜ 27 አሁን 28 ሰኔ ካለፈ 28 ይገባለሁ። ከልጆቼ ጋር ላሳድግታለሁ። ለምን ቸኮልክ? ለትዳር ገና እኮ ልጅ ነህ። 28 እኮ ገና ነህ እኮ። አሁን እኮ ከ50 በላይ የሚኖር ሰው ያሰጋል። ለዛ ስለሆነ ያው ከ50 በላይ መኖራችን ያጠራጥራል። ስለዚህ ቶሎ እናግባ ነው። የአሁን ዘመኑ ሰው ከ50 በላይ ለመኖር ትንሽ ከባድ ነው። ስለዚህ 28 ከኖር ካሁን የቀረችህ እድሜ 22 ዓመት ነው የቀረክ። እውነት ስራ አለክ? ስራ አለኝ። ዋናው እሱ ነው። ስራ ካለክ ምንም ችግር የለም። መስፈርትን ታስመዘግባለክ። አሁን ግን ምን አልከኝ ወንድም? ኢማራት ነው የምኖረው እኮ አሁን አይደለም። ኢማራት ነው የምኖረው። ስራ አለኝ። አሁን አይደለም። ልጅ ብሎክ ወለየው ደግሜ ያስገባልና መስፈርትን ታስመዘግባለህ። አሁን ለጽዮን ባል እየፈለኩ ነው። እሺ አዊ አመሰግናለሁ። እሺ እሱን ደግሜ ያስገብቼ መዘግበዋለሁ። እሺ አሁን እኔ ግን ምለው ዘካሪያስ ቪዲዮ አብርተክ በትልቁ አድርጌ ካልነበር እንዴ ለምን ነቀለክ? እሺ አሁን ብሎክ ነው ማየትሙት ብሎክ ነው ማረገህ። ና አስገባሃለሁ። ቀጥታ ቪዲዮ አብርተህ በትልቁ ሳረገህ ካላወራህ ነቅለህ ከወጣክ ብሎክ አረጋለሁ። ለምን ነቅለህ ወጣክ? ኔትወርክ ይዞኝ ነው። እሺ 01 እየጻፍክ ነበር ኮመንት ላይ። እሺ ሲሆን መስፈርት ታሟላለክ። ግን እድሜክ ከ35 እስከ 40 አትመስልም። እድሜክ ከ35 እስከ 40 አትመስልም። አንተ ትንሽ ነክ። 34 ነኝ። 34 ነኝ። እሺ 34 ያው ይሆንሻል ማሬ። አግብተህ ፈተካል? እሷ የምትፈልገው እድሜው ከ35 እስከ 40። እሷ የምትፈልገው እድሜው ከ35 እስከ 40 አግብቶ ይፈታ ልጆች ያሉት። ለምን እሷ አግብታ ፈታለች? ልጆች አሏት። እንደገና ደግሞ ቆንጆ ያልሆነ ብላለች። አንተ ቆንጆ ነክ፣ ለምን ገባክ? ቆንጆ ሆነክ። እንደገና ደግሞ ቆንጆ ያልሆነ ብላለች። አንተ ቆንጆ ነክ፣ ለምን ገባክ? ቆንጆ ሆነክ። ተከፍቷል። ሀቡዬ ሌላ ሰው ከፍቷል። ሌላ ሰው አጠገብክ ላይፉን ከፍቶታል። ሚዩት አርጉት በላቸው። ከጎንክ ያሉትን በሚዩት ወይንም በሄድፎን ያዳምጡ። 34 ራሱ ሀቡዬ ቁንጅናው ብዙም አያስጨንቅም። ትልቁ ነገር እዚህ ጋር ነውና እድሜው ትልቁ ዋሳኙ እድሜ ነው። እድሜና እምነት። 34 ነኝ። ኦኬ እምነትክ ምንድን ነው? ኦርቶዶክስ። ኦኬ ይኸውልሽ እምነቱን ያሟላል፣ እድሜውን ያሟላል። 34 ያው አንቺ 35 ነው ያልሽው። አንድ አመት ችግር የለውም። ግን አላገባም፣ ልጆች የለው። ልጆች አሉክ?
ልጅ አለ? አላገባው። ስለዚህ የራስን መስፈርት ታስመዘግባለህ በኋላ ገብተህ እንጂ እሷ አግብቶ ይፈታ ልጅ ያለው ነው የምትፈልገው። ከእሷ ጋር አንድ አይነት ኤክስፒሪየንስ ያለው ሰው ነው የምትፈልገው። ለምን እሷ አግብታ ስለፈታች 2 መንታ ልጆች አሏት። እንደሷ ልጅ ያለው የአግብቶ ይፈታ ነው የምትፈልገው። እሺ የራስህን ታስመዘግባለህ መስፈርትን የምትፈልጋትን አይነት የትዳር አጋር። ከዛ ያንተን ኮድ ጽፋ ትገባለች። ኦኬ እሺ አሁን የእሷን ልጨርስና ደግሜ ያስገባሃለሁ ዘካሪያስ። እሺ ወደ ጽዮን እንሄዳለን። የጽዮን መስፈርት ይኸውላችሁ፣ የጽዮን 01 ነው የምትጽፉት። የጽዮንን መስፈርት ደግሜ ላንብብላችሁ አሁን የገባችሁ ካላችሁ። የጽዮን መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ35 እስከ 40 የሆነ የትም ሀገር የሚኖር ጸይም፣ ቆንጆ ያልሆነ ቢሆን ይመረጣል። መካከለኛ ቁመት ያለው፣ ስራ ወዳድ፣ ለስራ ሞራል ያለው፣ ሰርቶ የመለወጥ ሀሳብ ያለው፣ አግብቶ የፈታ ልጆች ያሉት፣ በእምነቱ ጠንካራ የሆነ ቤተሰቡን ከአንጀቱ የሚወድ ብላለች። ስለዚህ ይህ መስፈርት የምታሟላ ወንድሜ 01 ጻፍ። የስ ዜሪ ሰክሰስፉል። ለምሳሌ የጣሊያን ሬስቶራንት ባለቤቱና ዱባይ ሞባይል ቤት ያላት ልጅ እኔ አጣብሻቸው እስካሁን ድረስ ሰክሰስፉል ዴቲንግ እያደረጉ ነው። እንደገና ደግሞ አሉ 3-4 በይፋ ሰክሰስፉል እንደሆኑ የተናገሩ። ሌሎቹ እስካሁን አልመጡም። የሚመጡት እንግዲህ ከጀመርን 2 ወራችን ነው። ገና በ2 ወር የሰው ልጅ በተዋወቀ በ2 ወር አይጋባም። ሌሎቹ ሲጋቡ ይመጣሉ። የሰርግ ወጪ ልክ የሰርግ ወጪ ላይ ሲደርሱ ይመጣሉ። እኔ ስፖንሰራቸው ስለሆንኩ ፎሎ ተደርገው ሰው ደግሞ ገና ቪዲዮ ሳይከፍት ፎሎ ያደርጋቸዋል። ለምን እንደሆነ አልገባኝም። ከዛ ይወጣሉ። አሁን ይሄ 8 ይዞ ወጣ። 8 ማለት 4 ሰው ምን አላት? 4 ሰው ግን ሳያዩ ዝም ብለው ፎሎ ያደርጋሉ እንዴ? በጣም አሉ እኮ የሚፈልጉ በጣም ባል የጠማቸው ምናምን አሉ አይደል? ተስገብግበው በፎቶ እንኳን ሳያዩት ሄደው ፎሎ አድርገው ይጀናጀናሉ። ብራቸውን ተበልተው አልቅሰው መጥተው ሀቢባ ብራችንን እናስመልሽልን ያሉ። ምን አገባኝ እኔ ስለነሱ ኃላፊነት አይወስድም። እኔ ኃላፊነትን ወስዶ እዚህ ጋር ፊት ለፊት እያየኋቸው እንደገባችሁ ቪዲዮ ካላበራችሁ እንነቅላችኋለን። ጋይስ 01 የሚጽፉትን ኢንቫይት አድርጓቸው። እኔ ቪዲዮ ካላበሩ ነቅላለሁ፣ እናንተ ኢንቫይት አድርጓቸው። 10 ደቂቃሽ ግን አልቋል ማሬ። እንደውም 16 ደቂቃ ነው የሰጠሁሽ። ደቂቃሽ አልቋል። ወደ ለምለም ልሸጋግር። ይሄ መጨረሻ ተሞክሮልሽ ወደ ለምለም። ለአንድ ሰው የምሰጠው 10 ደቂቃ ነው። ለአንቺ ግን 15 ደቂቃ ነው የሰጠሁሽ። አንተ ወይ አይቻልም። 01 ጽፈን የገባከው የእሷን መስፈርት አታሟላም። የጽዮንን መስፈርት አታሟላም። አግብቶ የፈታ ልጆች ያሉት ነው የምትፈልገው። አቡዬ እኔማ አላሟላም። አዎ እኮ ስለዚህ ውረዳ። ባንተ ምኑን አየሁትና እኮ ለዛ እኮ ነው አንተ መስፈርቱን አታሟላም። እሷ በእድሜ በሰል ያለ አግብቶ የፈታ ልጆች ያሉት ነው የምትፈልገው። ለራስህ ለማስመዝገብ በኋላ ነው የምትገባው። እንግዲህ የጽዮን እድል አልቋል። የመጨረሻ አንድ ይኸው ኢንቫይት ተደርጎላታል። አንድ የመጨረሻ እሺ አሁን ወደ ለምለም እንሄዳለን። ከዛ የለምለምን ስንጨርስ ሁለተኛ እድል እንሰጥሻለን። ወደ ለምለም እሺ ለምለም የለምለምን መስፈርት አነብላችኋለን። ለምለም በእምነቱ ካቶሊክ የሆነ ምን እንደሆነ አላውቅም። አይ ኒድ ቱ አፕዴት ማይ አፕሊኬሽን። ይሄ ቲክቶኩን አፕዴት ገስት ሰው ይገባ ገጣሚ እሱ የኔ ነች እያለች ነው።
ገጣሚ እሱም ለማ ተመዝግቦ ነበር እንደ ገጣሚ ለማ አልተመዘገበም፣ ግን መስፈርቷን የሚያሟላ ከሆነ ይግባ። አያሟላም? ያሟላል እኮ እሱ። ያሟላል እኮ መመዝገብ በቃ የመጨረሻ ሞክር የኔ ነች እያለ ነው እንግዲህ። እስቲ 01 ጻፋ የመጨረሻ ይሞከርላት አትሊስት። ቪዲዮ አብራ እሺ 01 ጻፍ ገጣሚ ለማ። ገጣሚ ለማ ለካ አላገባም። አሁን ለካ ሲንግል ነው። አግብቶ ወልዷል፣ ልጆች አሉት። እድለኛ ነሽ ከገጣሚ ለማ ጋር ከተሳካልሽ። ደምስኩት እኔ ስክሪንሻት አድርጌዋለሁ። ገጣሚ ለማ ታው ሺ ሳይድ ቆይ ክብሪቴ ሺ ሳይድ 36 to 40 ገጣሚ ለማ ስንት ዓመት ይሆነዋል? ምን ችግር እኮ የለውም። ኤጅስ ጀስት አ ነምበር ኤጅስ ጀስት አ ነምበር ይላል ፈረንጅ ካለ። እኔ ይኸውልሽ ገጣሚ ለማ ቤተሰብ ነው እዚህ ቤት እና እኔ ጨርስልሻለሁ። በቃ ችግር የለውም። አሁን መግባት ካፈረ ስለማውቀው ችግር የለውም። እሺ አፈሽ፣ በእውነት አፈሽ። በጣም ምርጥ ሰው ነው። እሺ እናቴ እንኳን ያነበብኩልሽ እኔ ነኝ ያነበብኩልሽ። ገጣሚ ለማ ፎሎ አድርጋትና አውራት፣ ተጻጻፉ። ራሱ መሆኑን ግን አረጋግጪ። ሌላ ገጣሚ ለማ እንዳያወራሽ። እሺ አውቀዋለሁ። ስጀም አንቺ ጋር አውቀዋለሁ። በቃ ጥሩ አውሩና ነገር ነው። እሺ እኔ እናት እሺ ወደ ለምለም እንሄዳለን። ሌላ ደግሞ አንድ መስፈርቱን የሚያስመዘግብ ሰው ማስገባት ትችላላችሁ። እሺ አሁን ላነብላችሁ ነው። 2 ባዶ ቦታ አለ ጋይስ። አንዱ ባዶ መተው አለበት። አንዱ መስፈርቱን ለሚያስመዘግብ ሰው ነው። እሺ ወደ ለምለም መስፈርት ስንሄድ የለምለም መስፈርት በእምነቱ ካቶሊክ እምነት ተከታይ የሆነ እድሜው ከ35 እስከ 40 የሆነ አውሮፓ ወይም አሜሪካን ሀገር የሚኖር ጸይም መካከለኛ ቁመት ያለው ስራ ግድ ነው። አግብቶ የፈታ ቢሆን ችግር የለውም። አንድ ልጅ ቢኖረው ችግር የለውም። ከአንድ ልጅ በላይ እንዳይኖረው። ይሄ ነው መስፈርቷ። ይሄ መስፈርት የምታሟላው እንደሚካለክ 02 ጻፍ። 02 ማሬ ተደበቅሽ እኮ ወደዚህ ቁጭ። ገጣሚ ለማ እኮ 01 እየጻፈ ነበር። ወይኔ በእናትሽ ሄደች እንትና ሲሆንን ከሸኘናት በኋላ ገጣሚ ለማ ፎሎ አላረካትም እንዴ? ወይ ትሰማዋለች። ይግባና ያወራ አይደል? አዎ ጋብዣዋለሁ። ኦኬ እሺ። ሃኒ መስፈርቷ ልታስመዘግብ ነው ወይስ የወንድ ስም ነው? ሃኒ ቪዲዮ አብሪ። ቪዲዮ ካላበራሽ እንደዚህ ይኸውልሽ ሚውት አድርጌ ነው የምሸኝሽ። ቆይ ሳትወርድ ካላስ ደግመሽ ኮመንት መጻፍ አትችይም። አለቀ። ኔትወርክ የለው መሰለኝ። ኢንቫይት አድርገሻል። እሺ 02 ጻፉ። የለምለም 02 የለምለም ኮድ 02 ነው። መስፈርቷን የምታሟሉ 02 ጻፉ። እንደገባችሁ ቪዲዮ ካላበራችሁ ወዲያው እደቅላችኋለሁ። እንትን እኮ ነው ልክ ገስት ኢንቫይት ሲደረግ እኔም በትልቁ እሷን በትንሹ ያደርጋል። ለዛ ነው አፕዴት ይፈልጋል እንትን አፕሊኬሽን ያልኩት። ወዲያው ቪዲዮ ኢንቫይት አደርጋችኋለሁ። ከዛ ሚውት አደርጋለሁ። ከዛ 1 2 3 4 5 ቁጥሬ ቻው እላለሁ።
ሰለሞን መግባት አትችልም። 36 ፎሎ ብቻ ነው ያለክ። ቪዲዮ ማብራት አትችልም። ምግቧ ቀን በቀን ግጥም ነው የሚሆነው። አነሳት ይርጉ ውሻ ስለሆነ ፕሮፋይል ካላስገባህም አንደኛ ፎቶአችሁ የሰው ስማችሁ ትክክለኛ ስም ፕሮፋይላችሁ የእውነት ሰው መሆን አለባችሁ። ቪዲዮ አብራ ወንድሜ። ሰላም ነው። እንዴት ነህ? ሚውት ነክ ወንድሜ፣ ሚውት ነህ። ማይኩን አብራው። ኦን ዘ ማይክ ፕሊዝ። ማይክ ሚውት ነህ። ድምፁን ክፈተው። በዚህ አጋጣሚ አመሰግናለሁኝ። አድናቂሽ ነኝ። በጣም በሚሰሩ ስራ በሙሉ በጣም አፕሪሺየት እያደረኩ ነው የሚያልፈው። ሁልጊዜ ላይፍሽ ላይ ያለው ሁሌ የምታደርጊው ነገር መልካም ነገር ነው። ኢትዮጵያዊነትን የመሰለ የድሮ የአያቶቻችን የአባቶቻችን የእናቶቻችን ስራ ስለሚሰሪ እርቅ የሚባል ነገር ለሁሉ ሰው የማይሰጥ ነው። ከእግዚአብሔር ዘንድ የሚሰጥ ስጦታ ስለሆነ በጣም እግዚአብሔርንም አመሰግናለሁ። አንቺም በምታደርጊው እግዚአብሔር ረድቶሽ ሰዓትና ጊዜውን ሰጥቶሽ ጤንነትንና ሰላምን ሰጥቶሽ ለዚህ እንድትበቃ ያደረገው እግዚአብሔር ስሙ የተባረከ ይሁን። በተረፈ በምታደርጊው ነገር ሁሉ ነገር መልካምነት ለራስሽ ስለሆነ ቀጥል እላለሁ። አሁንም ቢሆን ይሄ አንድ ማድረግ ትዳር ማለት ከእግዚአብሔር ስጦታ ነው። የእግዚአብሔር ስጦታ አንድ ማድረግ፣ ጥምረት ማድረግ፣ ማገናኘት በጣም ትልቅ ስጦታ ነው። ትልቅ ከእግዚአብሔር ዘንድ የሚሰጠው ጸጋ ስለሆነ በርቺ። ያው በምታደርጊ ነገሮች ሁሉ ነገር ውስጥ በሁሉም ነገር ውስጥ በምትጠይቂና በምትፈልጊው ነገር ውስጥ እግዚአብሔር ልብሽን የምትፈልጊውን ሁሉ አሟልቶ ይስጥሽ። በልጆችሽ ተባረክ። አሜን። ከማህፀንሽ የወጣ ፍሬ ደግሞ ያንቺን ስራ የበለጠውን ይፋ አደባባይ ለዓለም ላይ አዘውትሮ እንደዚህ ሳይሆን በዓለም ላይ የሚያደርገው ይሁን። አመሰግናለሁ። አሚን አባቴ፣ በጣም አመሰግናለሁ። ፈጣሪ ያክብርልኝ። አመሰግናለሁ። እሺ ወንድሜ፣ የለምለምን መስፈርት ታሟላለህ? የለምለምን መስፈርት አሟላለሁ፣ ግን አንድ ነገር በዛ ካቶሊክ ሃይማኖት በክርስትና ውስጥ ብቻ እሱን ተቻችለን እንትን የምንል ከሆነ መስፈርቷን አሟላለሁ፣ ችግር የለም። ያው ፕሮቴስታንት ነህ ስገምት? ፕሮቴስታንት ነህ? ፕሮቴስታንት ነኝ። እሺ ለምለምን ደግሞ ልጠይቃት። ለምለም አንቺ ካቶሊክ ነሽ፣ እሱ ፕሮቴስታንት ነው እና ተከባብረን በየእምነታችን መኖር እንችላለን እያለ ነው። እሱ ችግር የለውም። ግን የት ነው ያለው? እኔ ሳውዝ አፍሪካ ነኝ። አልታይም? ሳውዝ አፍሪካ ነኝ ያለው። አይ ከሳውዝ አፍሪካ አልፈልግም። እሷ ከአውሮፓ እና ከአሜሪካ ነው የምትፈልገው። ማርያም ሳውዝ አፍሪካም እኮ ጥሩ ነው ህይወት። ያው የአውሮፓ ቻንሶችም አሉ፣ ግን ያው ዋናው ነገሩ አንድ መሆኑ መጣመሩ ነው። ከዛ የአውሮፓ ቻንሶችም አሉ። ሌላ ይሄ እኔ ለማቀባጠር ወይም ለሌላ ነገር ሳይሆን ያው የአውሮፓ ቻንስ ነበረኝ አለ፣ አሁንም አላለቀም። ይዘሃል ትሄዳለህ ከአውሮፓ? አውስትራሊያ ማሄድ ወንድሞቼ አውስትራሊያ ስለሆኑ አውስትራሊያ ማሄድ ጊዜያዊ ነው። እዚህም ሳውዝ አፍሪካ ጊዜያዊ ነው ስራ የምሰራው። ያው እዛ እንደዛው ነው። ማሪያማሪፋመረውን ነገር ነው አሁን ነው የሚፈለገው። ለምለም የአውስትራሊያ በጣም አሪፍ ሀገር ነው። ሳውዝ አፍሪካ ያለሁት ለጊዜው ነው። ወደ አውስትራሊያ ወንድሞቼ ጋር ሄዳለሁ እያለ ነው። ኦኬ ኦልሬዲ ፕሮሰሱ ያለቀ ነው። ያው በዛ ኮሮና ምክንያት ከኮሮና 2020 ላይ ለማየት ነበረኝ። ከዛ ኮሮና ጋባ። በዛ ምክንያት እስካሁን ፕሮሰሱ መንገድ ላይ ነው ያለ። እስካሁን ኦልሬዲ የፖሊስ ስቴሽን መረጃ የፖሊስ ስቴሽን ሁሉ ነገር ያለቀ ጉዳይ ነው። ያው ኦንላይን ላይ ነኝ ያለሁት። በጣም ጥሩ። እዛ ላይ ደግሞ በጣም መልካም ሰው ነው። ሲገባ በምርቃት ነው የጀመረው። አየሽ ካፉ መልካም ነገር ነው የሚወጣው። የሰው ልጅ የሚገመተው ካፉ በሚወጣው ቃል ነው እና አይተሻል። ምርቃቱን አዝጎደጉደው እና ደግሞ በምርቃት የሚጀምር ሰው ደግሞ የተመረቀ ነው። ታውቂያለሽ? ያው መጨረሻችንን በምርቃት ነው የሚያልቀው። ደስ ይላል። አሜን ያርገው ፈጣሪ። እና ፎሎ አድርጋት ቶማስ፣ ለምለምን ፎሎ አድርጋት። ፎሎ ናት። ጎበዝ። አየሽ ጊዜ አላጠፋም። ቀድሞ ፎሎ አድርጎሽ ነው። ይሄ ቁም ነገረኛ ነው። አንቺ ፎሎ መልሽለት።
እሺ መልስለታለሁ። እዚህ ወይኔ እያየ መልሽለት። ፎሎ መልሽ፣ ከዛ እናወራለን፣ ያለውን ነገር እናወራለን በተረፈ። አዎ ተጻጻፉ፣ አውሩ። ከዛ ለቁም ነገር ስትበቁ ኑ እኔ ነኝ ስፖንሰራችሁ። አም ናት ጆኪንግ አም ሲሪየስ። እኔ ካምፓኒዎች አሉ ቃል የገቡልኝ ሰርጋችሁን ስፖንሰር። ሪም ዳይመንድ ደግሞ ሪም ጎልድ እህታችን ሪም ዳይመንድም ጀምራለች። ሪም ዳይመንድ 50% የጋብቻ ቀለበት ቃል ገብታልኛለች ለእያንዳንዱ እኔ ቤት ለሚጋባ ሰው። ሮማን እዚህ ጋር የምታዩት እህታችን ደግሞ ሄር ስታይሊስት ናት። ጸጉር ፍሸናሽን ሜካፕሽን ስፖንሰር ሆናናለች። እሺ በጣም ነው የማመሰግነው ሀቡ። በዚህ አጋጣሚ ደግሞ በጣም ነው የምወድሽ፣ በጣም ነው የማከብርሽ። የእውነት ያው የብዙዎች እናት ነሽ አንቺ እና ያው እንደ ምሳሌ የምትወሪ ልጅ አይደለሽም። የእውነት ፈጣሪ እንግዲህ እድሜሽን ያርዝመው፣ የልጆችሽን መጨረሻ ያሳይሽ። አሜን። ግን በጣም ነው የምወድሽ ለምለምዬ እንደ ምሳሌ የምትወሪ ማለት አይደለሽ ማለት ነው። ዝም ብሎ ቦታ ስምሽ የሚጠራ ሰው አይደለሽም። አመሰግናለሁ። ምክንያቱም በጣም ቁም ነገረኛ ጀግና ስለሆንሽ እና በጣም ለሰው ልጅ ሪስፔክት አለሽ። በጣም ነው የምወድሽ አቡዬ። በጣም ነው አመሰግናለሁ። ሚዩት አድርግ፣ በጣም ሚዩት አድርግ። በጣም የእኛን መጨረሻ እንግዲህ ፈጣሪ ያሳምረው። በጣም ነው የማመሰግነው ሁላችሁንም። በጣም ቴንኪው ብያለሁ። አሚን። ፈጣሪ አሳክቶት ሰው ይግረመው። የሶሻል ሚዲያ ትዳር የሚል ሁሉ አፉን ያዝ። አሚን በይ። አሚን 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 አሚን። ጌታ መጀመሪያ እኛ ጀምረናል። እኛ ከመጀመራችን በፊት እግዚአብሔር የጀመረውንና ያው ስኬታማ ሆኝ፣ አንቺም ደግሞ በጀመርሽው መንገድ ወደ ኋላ አትመለሽ፣ ወደፊት ሂጂ። ጌታ ካንቺ ጋር ይሁን። ዋና ነገር ለሁሉ ሰው የማይሰጥ ጸጋ ነው ይሄ። ህዝብ ማገልገል ማለት ነው። ቶማስ ወንድሜ ማንም ሰው በውስጥ ቢጽፍልክ እንዳታወራ፣ ታማኝ ሁን እሺ። ከፈጣሪ ጋር ያምኜክ ነው እህቴን ለምለምን የሰጠው። ታማኝ ሁን። የትኛውም ሴት መታ በውስጥ ብታወራለህ፣ በውስጥ መታ የምትጽፍልህ ሴት መጥፎ ሴት ናት ወይ ባለ ትዳር ናት፣ ትዳሯ ላይ ልትማግጥ ነው። በውስጥ የሚመጡ ሴቶች መጥፎ ናቸው። ተደብቀው የሚመጡት ተደብቆ የሆነ ነገር የሚያደርግ ሰው መጥፎ ነው። ስለዚህ የትኛውም ሴት መታ በውስጥ ብትጽፍልህ እንዳትሰማ ከለምለም ውጪ እሺ። እሺ ችግር የለም። ለምለም እኔ ደግሞ ዋትስአፕ ቁጥርሽ እዛ በእኔ እንትን ላይ አለ። በዋትስአፕ ቁጥር እናወራለን። ያው ችግር የለው። በቃ ፈጣሪ ያሳካው። አሚን። ዋናው አሚን። ሰላም ሁኑ እህቶቼ ወንድሞቼ። ሂዱ ሰላም ታይዛችሁ ጅላጅ ሂዱ። እሺ ሌላ ጋይስ አሁን የሰርግ ሙዚቃ መክፈት ትቻለሁ። ምክንያቱም ዩቱብ ኮፒራይት እያደረገብኝ ነው። ዩቱብ ላይ ደግሞ ለሙዚቃ ብዬ ዩቱብ ላይ አላስተላልፍም ብዬ ደግሞ በቲክቶክ ብቻ ሲሆን ደግሞ ዩቱብ ላይ ያሉ ተከታዮቼ ከዩቱብ የሚከታተሉ ሰዎች ደግሞ እባክሽ እኛ ሳናሳዝንሽም ወይ ብለውኛል። ዩቱብ ስትሮንግ ፋሚሊ 50 ምናምን ሺህ ሰብስክራይበር ፕሊስ ብለውኛል። ስለዚህ ሙዚቃ አላደርግም ዩቱብ እንዳይዘጋብኝ ኮፒራይት እንዳይሰጠኝ ማለት ነው። ተግባባን? ቴንኪዩ። እሺ የለምለም ቶማስን የመሰለ ቆንጆ መልካም ሰው አግኝታለች። በጣም ደስ ይላል። ከአውስትራሊያ ሆና ላይቭ ትገባልናለች በቅርቡ ኢንሻአላህ። አሁን ደግሞ ገጣሚ ለማ ገብቷል። ትግባ እንዴ እንደገና እንትና ያለ ሙዚቃ ይደብራል። ከደበረሽ ውጪ ማሪ። እንትናስ ሲሆን ይታለች ይሆን አለሽ አለው በእና ገባሻለን። ገጣሚ ለማ ኔትወርክ ያስቸገረ ነው። ቪዲዮን ቢካለ ስለሚያውቁ በድምጽ ማውራት ይችላል አይደል? አዎ ይቻላል። ማላገኛት አልቻልኩም። ጽሆንና በመንታ ልጆች ጽሆንና የሆነ መንታዎች ያለች አይደል? ጽሆንና ብሎ ወይኔ ጠፋብኝ። ጽሆን ብቻ ብዬ ነው ደግሞ እዚህ ጋር ደብተር ላይ መስፈርቷን ስመዘግብ የጻፍኩት ጽሆንና